ሰላም ጤና ይስጥልኝ። ውድና የተከበራችሁ ወደ ሪቻንድሰን ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ አደረሰን ለዳግሚያ ትንሣኤ። ያው ለፋሲካም እንኳን አደረሳችሁ ብያለሁ። በእርግጥ በሾርት እንኳን አደረሳችሁ ብያለሁኝ። ጠፍቻለሁ ከስንት ጊዜ በኋላ ዛሬ ቪዲዮ ስቲል ስራ ምናምን ብዬ መጣሁ ማለት ነው። እና እንዴት ናችሁልኝ? በዓል እንዴት እያለፈ ነው? እንዴት ይዟችኋል? ጾምስ እንዴት ነበረ? ያው ጾም ላይም ቪዲዮ አልሰራሁም፣ ጠፍቻለሁ። እንዳጠቃላይ ትንሽ ስራ ምናምን ስለበዛ ያው ሙዴ ራሱ በቃ ጠፋብኝ ማለት ነው። ተቀላችሁ ብዙ ለፍተንበታል፣ ብዙ ደክመንበታል። ግን አሁን ላይ ካለው ነገር አንጻር ትንሽ ከበድበድ አለንና ጠፋን ማለት ነው። ልጥፋ እንጂ ያው ዩቲዩብ ማዳመጤን አልተውኩም እና ሰሞኑን አንዳንድ ነገሮች በቃ ይናፈሳሉ። ቆይ ለምን እኔስ አልፈተፍትም በሚል ዛሬ በቃ የሌለኝን ወኔ አሟጥጬ መጥቻለሁ ማለት ነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱን። ለምታበረታቱኝ ደግሞ ቴንኪዩ ሰማች እላለሁኝ እና እንግዲህ እስከ መጨረሻው አብራችሁ ቆዩ። እና ማውዶችዬ እንግዲህ ሰሞኑን ብናብርሽ ሰሞኑን ድፍን አንድ አመት አለፈ ስለናብርሽ ማውራት ከተጀመረ ማለት ነው። እኔ በእርግጥ አቁሜ ነበረ፣ ግን ሰሞኑን እያየኋቸው ያሉ ነገሮች በቃ እኔስ እንዴት ልተንፍስ? እኔም እኮ መተንፈሻ አለኝ፣ መተንፈስ እችላለሁ በሚለው ያው ዛሬ ከች ብዬላችኋለሁ። ልፈተፍት ማለት ነው። ከፍትፈታ ከወጣሁ በጣም ቆይቼ ነበረ። ነገር ግን አንዳንዴ የምትማሩበትም አለ፣ የምትታዘቡትም አለ፣ ብዙ ነገር አለ። የኔ ቪዲዮዎችም የማዳም ቅመሞች እንደው ወይኔ በፈጣሪ ስም በማያገባችሁ እየገባችሁ የምትፈተፍቱት ነገር ትንሽ ከበድ ይላል እላችኋለሁ። እናማ ጅብ ከሄደ ውሻ ጮኸ ይላል የሀገሬ ሰው ሲተርት ማለት ነው። ሩታ ከሄደ በኋላ መጮሁ ምንድን ነው ትርጉሙ? በነገራችን ላይ አንድ ማወቅ ያለባችሁ ነገር ማለት ነው፣ እኔ እንጃ ብዙ ተምሬያለሁ። አሁን ከነ ሩታ ፊልምን በሉት ድራማን በሉት ከማየው ብዙ ተምሬያለሁ። ለምን ብትሉ ፍቅር የሌለበት ትዳር መቼም ትዳር ሊሆን እንደማይችል በመገፋት ማለት በሰዎች መገፋት ነው ሩታና አብርሽ አብረው ሊሆኑ የቻሉት። ከዛም እኔ እኮ ግን አንዳንድ ያሁን ሁሉ ጊዜ የምትሉት ማለት ነው ሩታና አብርሽ እኮ እንዲሁ በፈጣሪ ስም 2 ዓመት ራሱ እኮ በቅጡ አልሆናቸውም፣ በትዳርም በጓደኝነትም ብዙ ዓመት እንደቆዩ አድርጋችሁ ያን ያህል ተሰቃይታ ያን ያህል ብዙ ህይወት አሳልፋ ምናምን። ኧረ ተው እንጂ እኛ ምን እንበል? ሲጀመረ ሩታ ራሷ ናት ፍቅር ጥያቄ ያቀረበች። ከዛም ቢሲላት ኦዲየንስ በሙሉ ተቀበዩ እያላችሁ ጮኻችሁበት፣ ሳያምንበት ኦኬ ብሎ ተቀበላት። ሰውም ተወዳጅነት አገኘች፣ እኛም ወደድናት። የቀለበቱን ፕሮግራምን የራሴ ቀጥታ እያስተላለፍኩትኝ ወደ ስንት ሺህ ሰው አይቶል የነበረ ማለት ነው። በጣም ደስ ብሎን ተደስተን ነበር። ነገር ግን የምታደርጋቸው ነገሮች አብርሽ ትክክል ነው እያልኩ አይደለም። ነገር ግን አብርሽ ከመጀመሪያው እና ወዶችዬ እኔ አብርሽን እየደገፍኩ አይደለም። አብርሽንማ ሳንደግፍ ሩታን ደግፈን አብርሽን ብዙ ነገር ስንለው ነበረ። ነገር ግን አይዶንት ኖ ማራይ ምንም እንኳን ድራማ የሚሆን ምንም ድራማ ነው ሲባል ልጅ ወለዱ። በመጀመሪያ እግዚአብሔርን ማስቀደም ጥሩ ነው በማንኛውም ውስጥ፣ በትዳርም በማንኛውም በሪሌሽንሽፕ ቢሆንም እግዚአብሔርን ማስቀደም። ሲቀጥል ደግሞ ባሏን መያዝ የምትችል ሴት ልጅ ናት። ለባሏ ክብር የላትም ሩታ። ስትፈልግ በሰው ፊት ትመታዋለች፣ ስትፈልግ ትሰድበዋለች፣ ስትፈልግ እንዲህ አባቷ እንኳ ተንበርክኮ እኮ ስንት ለምነዋታል፣ የአብርሽ አባት ማለት ነው። ሲጀመር ክብር የሚባል የላትም። ቤተሰቦቿ እንዴት ነው ያሰደበቻል? በጣም ነው ያሰደበች ቤተሰቦቿን። ከአብርሽ ጋር የወጣች ጊዜ መጀመሪያ የቤተሰብ ክብር ይቀድማል። ቤተሰቧን አክብራ ቢሆን ኑሮ ዛሬ እሷ በተከበረች ነበረ። ቤተሰቧን መጀመሪያ ሆኖ ሰድባ ለሰዳብ የሰጠቻቸው፣ ከዛም ራሷም በዚህ ልክ። ከዛስ
አልፈልግህም ፍታኝ ብላ በገንዛጇ የፍች ወረቀት አመታ ተይ እባክሽ ተብላ ስትለመን ኡኡ ብላ ፈታት እና ቁሞ እንዲቀር ነው እንደምትፈልገው ልጅቷ። ከዛ ደግሞ እሺ ይቅር በለኝ ምናምን ብላ ተለሳልሳ ገብታ እና ቤተሰብ ብቻ እንዲህ ነው ብሎ ለማለት ትንሽ ከበድ ይላል። ሁለተኛ ከአንድም ሁለቴ ልቡን ሰብረዋለች። ይቅርታ አድርጌልሃለሁ ብላ ስትመለስ ይሄ ልጅ ታገሰ ወንድ ልጅ ቆረጠ ብሎ ከህይወቱ ውጥት ሲያደርጋት እንደ እብድ መሆን ምን ማለት ነው? በመጀመሪያ መቼ ሆኖ ነው ለአብርሃም ክብር ሰጥተው የምታውቀው? ብቻ እሷ በቃ የድሮ መጀመሪያ ያረጋትን እስካሁን ድረስ ታነሳለች። ካለፈ አለፈ ነው። ከዛም በኋላ ይቅር ብሎ ከገቡ በኋላ ምንድን ነው ያደረገችው? የባሏን ራቁት ፎቶ ይዞ ለጓደኛ ማሰደብ፣ እንደገና ቀይ ያሳጠበች መሳሳቅ፣ እሱን ማሸማቀቅ ምን ማለት ነው? የፈለገ ነገር እንኳን የልጇን አባት ይቅርና በፍቅር የተወሰነ ጊዜ ቆይታ እኮ ብትለያይ ወንድ ልጅ በዛ ልክ ማድረግ እና ወዶች ብቻ የምናየው ነገር ትንሽ ያበሳጫል፣ ያናድዳል። የሴት ልጅ ክብር በዚህ ልክ ሲወርድ ማየት በጣም ያማል። ክብሯን ነው በጣም ዝቅ አድርጋ። ቤተሰቦቿ ስለምንድን ነው የማይቆጧት? ዝም ለምን ይሏታል? እንዲህ ራሳችንን እኮ ማስከበር የምንችለው ራሳችንን፣ ማንም አይደለም። ራሷን ነው እያዋረደች ያለችው። አልፈልግሽም አንቺ ረበስማ እየተባለች ክብር የሌለች ሴት ነሽ አንቺን አልፈልግም እያላት ምን ማለት ነው? በመድኃኒዓለም እኔ አይኑን ማየት ራሱ አልፈልግም፣ እንኳን ይቅርና መለማመጥ እንዲህ በመድኃኒዓለም። እሺ አሁን እዛ ጋር እንደው በመድኃኒዓለም እንደው ለእውነት ፍረድ ውስጥ የዛ ጋር ደስታ ጋር ቀለበት ልናስር ነው ምን ልንል ነው እያሉ እንትን ይላሉ። በነጋታው ደግሞ አብረሽን መታ ህይወቱን ትበጠብጣለች። እንዲህ እስቲ ከሄርሜላ እንማር። በእውነት ሄርሜላ ስንት ነገር ተባለች፣ ስንት በቃ የምትሰደበው ስድብ ራሱ ይሄ የሚወረደ ስድብ። ግን ትዕግስት ድልድይ ናት። አሸንፋ በእጁ አስገባችሁ፣ ቀለበት ተደረገላት። እሺ ምን ይሆን አሁን? ያላት ክብር ያላት ትህትና ዝቅ ጎንበስ ብላ ነው ለእያንዳንዱ እንኳን በጥፊ ልትመታው፣ እንኳን በሰው ፊት ልታዋርደው፣ እንኳን በእህት በወንድሙ ፊት። መጀመሪያ ቤተሰቡን እንዴት ሰው አያከብርም? ሁለት ደግሞ በአግድም ያደገ ይህ ማለት እኮ ቤተሰቦቹን አስተዳደግ አይችሉም እንደማለት ነው። መጀመሪያ እንዴት ነው ለቤተሰብ የሌላት ክብር? ኧረ በስመ አብ። እውነት እኛ ብዙ ተማርንበት። በነገራችን ላይ የእውነት በጣም ያሳፍራል። በዚህ ልክ እኔ እንጃ። በስመ አብ ወልድ። የሚወዱሽን ሁሉ እያጣሽ ነው። ቤተሰቦቿ ደግሞ ለምን እንደማትበክሯት አላውቅም። እህቶቿ አንድ እህቷ ትናንትና በጣም ደስ የሚል ነገር ስትናገር ሰማው። ታየው በቃ ከህይወት ውጭለት፣ ለምንድን ነው ሄደሽ የረበሽ? ኦልሬዲ አልፈለግሽም ብሎሻል። አንቺም የራስሽን ህይወት ቀጥይ። በጣም ደስ የሚል ንግግር ነው የተናገራችሁ። እና አንዳንድ ደግሞ ለዩቲዩብ ዶላር ብላችሁ ዝም ብላችሁ የሰው ስም ታጠፋላችሁ። ልቦና ይስጣችሁ። በመጀመሪያ እግዚአብሔርን መፍራት ጥሩ ነው። ትዳርም የሚባረከው ልጅም የሚባረከው እግዚአብሔርን ስንፈራና እግዚአብሔርን ስናከብር ነው። እነሱ ጌታችን መድኃኒታችን በሚሰቀልበት ጊዜ ሰርግ አደረጉ፣ ጨፈሩ፣ ዘለሉ። ያ ራሱ አንድ እንትን አለው። እግዚአብሔር ያልፈቀደው ጋብቻ ነበር ሲጀመር። በሁዳዴ ጾም የተደረገ ሰርግ ለመጀመሪያ ጊዜ እኔ ተወልጄ እዚህ እስከሚደርስ ድረስ በሁዳዴ በእኩለ ጾም ወቅት የተደረገ ሰርግ ማናየው የነሩታን ሰርግ። ለዛውም በስመ አብ ማማት ሊገባ እሁዱን ነው ሰርጉ የተደረገው። ቤት ሀገር ነው በመድኃኒዓለም። ያው በረከት የሌለው ትዳር ሆነ። ትዳራችሁ እንዲባረክላችሁ፣ ልጆቻችሁ እንዲባረኩ ከፈለጋችሁ እግዚአብሔርን መጀመሪያ ያስቀድሙ። እግዚአብሔር የባረከው እግዚአብሔር የፈቀደው ትዳር መቼም አይፈርስም በማንኛውም መንገድ። ግን እግዚአብሔር ያልፈቀደው እግዚአብሔርን ሳናስቀድም የመሰረትነው ነገር በአንዴ ነው የሚናደው። የሚይዘው ነገር የለምና እና ውድ እህቶቼ እኛ ከዚህ ብዙ መማር እንችላለን። ለወደፊቱ ህይወታችን ምን ማድረግ እንዳለብን ብዙ ተምረናል ብዬ አስባለሁ። ግን በዚህ ልክ ደግሞ ክብርሽን ዝቅ አድርገሽ ከእግሩ ስር ካላስ
እንዲህ የእውነት የምትወጁ የምታፈቅሪ ከሆነ እኮ የእሱ ደስታ ሊያስደስትሽ ነው የሚገባው እንጂ የእሱን ህይወት መበጥበጥ፣ በቀል፣ መጥፎ በሽታ ምን እንደው ታውቃላችሁ? በቀል በጣም መጥፎ በሽታ ነው። እግዚአብሔርን በጣም የሚያስጠላው በፈጣሪ ስም። እሷ ምንድን ነው የያዘችው? በቀል ነው። በቃ እሱን የምትበቀልበት መንገድ ነው የምትቆፍረው። በነገራችን ላይ ጉድጓድ ስትቆፍሩ ቀረብ አድርጋችሁ ቆፍሩት። ምክንያቱም ያ ጉድጓድ ለእናንተ እንዳይሆን የሚባል አባባል ሰምታችሁ ታውቃላችሁ? እና ለምትቆፍሪ ጉድጓድ ለአንቺ እንዳይሆን ጥንቃቄ አድርጊ። ከዛ በተረፈ ግን ከዚህ በኋላ ለመምጣት ሞክራለሁ። እንዲህ እኔ የምፈተፍታለሁ፣ ግን ችግሩ ጊዜ የለም። ጊዜ እንጅሩ እና እስቲ ላይክ እያደረጋችሁ ዩቲዩቤን ማነቃቁልኝና እኔም እንድመጣ እርዱኝ። ለፍቼበት ደክሜበት ነበር፣ ግን ሞራሌ ውድቅ አለ ሞኔ ሲነሳ ማለት ነው። ግን መቼም አልተወውም። እኔ ተስፋ አልቆርጥም በነገሮቹ ማለት ነው። እንደ ሩት ታፍጨረጨራለሁ፣ ግን በበቀል አይደለም። በቀል እኔ አልወድም። ሁሉን ለፈጣሪ ነው የምሰጠው። ግን በተቻለ መጠን ግን የጀመርኩትን ነገር ግብ ለማድረስ በጣም እንትን እላለሁ። እና ወዳችኋለሁ ውዶችዬ። እንግዲህ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ከመጣብን በላ ደግሞ ፈጣሪ ይጠብቀን። እንግዲህ ዛሬ የመጨረሻው ነው እየተባለ ነው። ምን እንደሚባባሉ አናቅም። ፈጣሪ እሱ እንግዲህ ሰላሙን ያምጣልን። ሀገራችን ሰላም የለ፣ እዚህ ሰላም የለ። ሁላችሁንም ግን በጣም ነው የምወዳችሁ። ላይክ ሰብስክራይብ እያደረጋችሁ ባይ ባይ።